የምትማረው እኮ ደደብ ስትሆን ደደቦች ብዙ ጊዜ ለመማር ይሄዳሉ። እኛ ደግሞ አንሄድም፣ በቂያችን። የፌስቡክ ባለቤት 12ኛ ክፍል ድራፕ አውት ነው። የቴስላ ባለቤት ስቶል ኮምፕሊት ነው። ሂዶ አጴን ዲግሪ ጭቃ መሀይሞች አህዮች እዚህ ውስጥ አትግቡ ብያለሁ። አዳነች አቤቤ በቃ ግግም ያለች ገበሬ ናት። አላቢው አዳነች በይሄንን ኮልኮሌ ተባርኩኝ የታባት እንግሊዘኛ እንኳን በቅጡ ማትናገር ሴትዮ ኦርጋናይዘር ያለች ሴትዮ ያሳፍራል። እኔ ዛሬ ያየሁት አንድ ፓስተር ደግሞ የሆነች ልጅ ተፈወስኩ ብላ የሰጠኝ ዘይት ትለዋለች። ገና ቦርሳይን ሲነካዋለች ዶላር በዶላር ሆነ። እንደውም አንተ ስንት ብር አገኘሽ ይላታል። አይ እዚህ ገንዘቡን መናገር አልፈልግም ማለት ይላታል። አይ በቃ ሰፈሩን አሁን እያበደርኩ ይቺ ልጅ ሚሊዮነር ነች እየተባልኩ ነው። ለካ ዘይት የተወደደ እነዚህ ፓስተሮች እየቀቡት ነው ማለት ነው በሴቶች ቦርሳ ላይ። ተመልከቱ። ክትፎ ማለት መከተፍ ማለት ያማራባ ክትፎ ማለት አማርኛ ነው ባይዘው ያማራ ነው። ክትፎ ማለት የመጀመሪያው ጎጃም ውስጥ ነው ክትፎ የተፈጠረው። የሚገርማችሁ ጎጃም ውስጥ ሁለት እጁነሲ ወረዳ ይባላል። እኔ ያደኩበት ሞታ ክትፎ በኃይለ ሥላሴ ጊዜ ነው አውራሪዎች ማለት ይባላል። እነሱ ትልቁን ስጋ እንደዚህ አይበሉ እና ሆዳችን እንደው ይዘናል ስለሚሉ አረቄ እየጠጡ እስኪ ክትፎ አርጉት ይባላል። ከዚያች ሰምተው ነው ጉራጌዎች ክትፎ ብለው በዚህ 27 ዓመት ውስጥ ከወያኔዎች ጋር ይዘዋት የመጡ ነው። የጎጃኞች ነው ክትፎ። እኛ ቤት የሚገርማችሁ ቤተሰቤ ጋር ክትፎ እየተባለ ይሰራል። እግዚአብሔር ተፊልና ደቆ ክትፎ እስኪ አርጉት ለወስ ብሎ በለጋ ቅቤ ትንሽ ሞቅ አርጋችሁ አውጡት ይባልና ይበላል። ዝፍልፍልፍል ያለ ነጭ እንጀራ። ክትፎ የጎጃሜ ነው። ጉራጌዎች ነጥቀውት ነው። ክትፎ የአማራ ሕዝብ አንጡራ ሀብቱ ነው። እኔ እኮ አለ ብያለቅ ምን አለኝ የምታየኝ እኔ ምንም የለኝ። እንዳንተ ሀብታም ልጅ ነኝ ምናምን ብዬ ውሸት መዘላበድ አልፈ የደሃ ልጅ ነኝ እኔ። የደሃ ልጅ አይደለም። አንዴ አልፎልኛል። አሜሪካ ነገር ነው። የኔ ልጆች የሀብታም ልጆች ናቸው። የደሃ ልጆች ሊባሉ አይችልም በምንም ታም። ውሸት እኮ ነው። ኢትዮጵያዊ በሙሉ ደሃ መናኛ ስደተኛ ነው። እኔ የዚያ ቤተሰብ አንደኛው አባል ነኝ። የደሃ ልጅ እንደዚህ አይነት ፊት አይተሽ ታውቂያለሽ? የደሃ ልጅ እኮ ፊቱ እኮ ኩባያ ነው የሚመስል። የደሃ ልጅ ስላለች እንዴ አታስቂ። ተይ እንጂ እንዳጨረሽ። የበቆሎ ቂጣ የሚበላው ያንቺ ያጎትሽ ልጅ ነው የደሃ ልጅ የሚባል ጎጃምና ጎንደር ላይ ያለው አዲስ አበባ ላይ እድሜ ካልሲ ቢሆን ሸቷል። እኔ ካንተ ጋር ልጣላ አይደለም የመጣሁት። ትዝ የሚል ከሆነ በሰዓቱ ከአራተኛ ክፍል አቋርጠ ቀጥታ ወደ አሸንዳ ስራ ነበር የገባኸው። በዚህ ምክንያት በሰዓቱ ወደ አሜሪካ ልትሄድ ስትል እንግሊዘኛ መናገር ስለማትችል ብቻ ከቀበሌ ዱዳ ነው የሚል ወረቀት አጽፌ ሰጥቼ ነበር ሄድከው። እዛ ስትሄድ እሱን እያሳየ ነበር የምትግባባው። እኔ እኮ ሁሉንም አላወራውም ብዬ ነው ያኔ አሜሪካ እንደሄድክ የምትኖርበት ቤት ጠፍቶብህ ቤት የጠፋብኝ ለማለት እንግሊዘኛ ጠፍቶብህ ምንድን ነው ያደረከው? እጅ ላይ ቤት ስለኔ ያጠፋው አንተ ነህ እንግዲህ ከኔ ጋር የምታወራው። ይቺ እንደ ማስጠንቀቂያ የጭንስር ቁንጥጫ ነች፣ ሮስት አይደለም። ሞጣ የሮሱ ምክር ቤት ግራና ቀኙን አይቶ ለ72 ሰዓት ይቅርታ እንድጠይቀኝ ያቀረበልን ወርቃማ ዕድል ባለመጠቀም ምክንያት ከጀሌዎች ጋር ከብሪጅስቶን ጎማ ጋር በመሆን ሰሜን በክፉ በማንሳት ልትቋቋም ወደማትችለው የሮስ ጥቃት ራስህን አጋልጠሃል። ሆኖም ግን ኃይለ ሥላሴ ሲገረዙ ምላጭ ያቀበልክ ሰው በመሆነ እድሜን ግምት ውስጥ በማስገባት የሮሱ ምክር ቤት ለአንዴና ለመጨረሻ ጊዜ የ48 ሰዓት ዕድል ሰጥቷል። ይህንን ወርቃማ ዕድል ተጠቀምበት።